ካሁን በኋላ ብር ስታስገቡ ንገሩኝ፣ በተለያየ አካውንት ነው የምልከው፣ የባለፈው አይሰራም ለማለት መልሽልኝ ብላለች እህታችን። በአረበኛ የሰራተኛ ክብር የላችሁም ማለት ምንድን ነው ይላል። ሰላም ሰላም ወደ ጠጅት ዩቲዩብ ተከታታዮች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት በእናንተ ጥያቄ መሰረት መልሶቻችሁን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ነው። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ አድርጉት ሹዶች። እናንተ ላይክ ስታደርጉት አረበኛ መማር ለሚፈልጉ ለእህት ለወንድሞች ዩቲዩብ በራሱ ሼር ያደርገዋል። ስለዚህ ላይክ አድርጉ፣ ኮሜንት ላይ አስተያየታችሁን አስቀምጡ፣ እንዲሁም ሼር አድርጉ። ውዶች ስለምታበረታቱ በጣም አመሰግናለሁ። በዚህ ቪዲዮ መጨረሻ ላይ ደግሞ በጣም ወሳኝ ጥያቄዎች አሉ፣ ለእነሱ መልስ አዘጋጅቻለሁ። ስለዚህ ከእናንተ የሚጠበቀው ቪዲዮውን አሁንም እስከ መጨረሻው እንድታዩት በትህትና ጋብዛችኋለሁኝ። ወደ ትምህርታችን። አንደኛ ጥያቄ ምን ይላል? እህቴ በአረበኛ የሰራተኛ ክብር የላችሁም ማለት ምንድን ነው ይላል። እንግዲህ እዚህ ጋር ክብር ምን ይባላል? ኢህትራም። ለምሳሌ አከብርሃለሁ ለማለት ብንፈልግ አነ እህትራመክ፣ አነ እህተርመክ እንላለን ማለት ነው። አክብረኝ ለማለት ደግሞ ምን እንላለን? እህተርምኒ። መከባበል ምን ይባላል? ኢህትራም። ስለዚህ እህታችን አሁን ለሰራተኛ ክብር የላችሁም ለማለት ብትፈልጊ ምን ትላላችሁ? ማአንድኩም ኢህትራም العاملة ما عندكم احترام العاملة ወይም ሀቅ ሸጋላ አሚላ ተመሳሳይ ነው፣ ሰራተኛ እንደማለት ነው። እሺ ማ አንድኩም ማለት የላችሁም፣ ኢህትራም ደግሞ ክብር። ስለዚህ ይሄ ባንድ ሲሆን ምን ይሆናል? ማ አንድኩም ኢህትራም ሀቅ አሚላ ይሆናል ማለት ነው። አንተ ለሰራተኛ ክብር የለህም ለማለት ብንፈልግ ይህ ለወንድ ማለት ነው። ማ አንድክ ኢህትራም ሀቅ ሸጋላ ወይም ማ አንድክ ኢህትራም ሀቅ አሚላ ማለት እንችላለን ማለት ነው። ለሴት ደግሞ አንቺ ለሰራተኛ ክብር የለሽም ለማለት ብንፈልግ ማ አንድክ ኢህትራም ሀቅ አሚላ፣ ማ አንድክ ኢህትራም ለአሚላ ወይም ሸቃላ እንላለን ማለት ነው። ሁለተኛ ጥያቄ ምን ይላል? ካሁን በኋላ ብር ስታስገቡ ንገሩኝ፣ በተለያየ አካውንት ነው የምልከው፣ የባለፈው አይሰራም ለማለት መልሽልኝ ብላለች እህታችን። ኢዛ ጂቱ ተሐውሉ ፍሉስ ጉሉ ሊገብሉ። ይሄ ማለት ብር ልልኩ ስትሉ መጀመሪያ ንገሩኝ። ኢዛ ጂቱ ተሐውሉ ፍሉስ ጉሉ ሊገብሉ፣ ቀድማችሁ ንገሩኝ። አሻን በሐውል አልሂሳብ ታኒ፣ አሻን እሐውል ሂሳብ ታኒ፣ ምክንያቱም በሌላ አካውንት መላክ ስለምፈልግ። ሂሳብ ለአወል ሀላስ ማይሽተገል፣ ሂሳብ ለአወል ሀላስ ማይሽተገል፣ የመጀመሪያው አካውንት አይሰራም ተዘግቷል ወይም ተበላሽቷል እንደማለት ነው። ማይሽተገል ያኔ አይሰራም እንደማለት ነው። እህቴ ጥያቄሽ በዚህ መልኩ ተመልሶልሻል። ወደ ሌላኛው ጥያቄ ስንሄድ ደግሞ መጀመሪያ ምንድነው አወል ብላለች። አወል ማለት መጀመሪያ ነው። አደራ ምንድነው ላላችሁኝ፣ አደራ ማለት አማነህ እንደማለት ነው። ለምሳሌ ለወንድ ይህ ባንተ ዘንድ አደራ ነው ለማለት ብንፈልግ ሀደ አማነህ እንድክ፣ ለወንድ ማለት ነው። ይህ በአንተ ዘንድ አደራ ነው እንላለን አይደል? በእኛ ጋር። በእነሱ ደግሞ ሀደ አማነ እንድክ። አደራህን ለማለት ብንፈልግ ደግሞ አማን አለይክ፣ አደራህን። ለምሳሌ የሆነ ንብረት ሊሆን ይችላል ወይ ጠብቁ። ለምሳሌ አደራህን ለማለት ብንፈልግ አማን አለይክ እንላለን ማለት ነው። አደራሽን አማንህ አለይኪ፣ ኪና ክ ብቻ ናቸው የምትለያቸው እዚህ ጋር አንድ ቃላት ብቻ ማለት ነው። ስለዚህ አደራሽን ብንል አማንህ አለይኪ። ለምሳሌ እነሱ እኛን ቤት ተው ሲሄዱ አማን አለይኪ ምናምን ይላሉ አይደለ? ስለዚህ እነሱ አደራሽን አደራሽን እንደዛ እንደማለት ነው። እዚህ ጋር ደግሞ ዛሬ ነገ ምንድነው ብላለች እህታችን። ከነገ ወዲያ ምንድነው ብላለች። ይሄን ዘርዘር አድርገሽ አቀርብልን ብላለች። ይሄን ቪዲዮ በነገራችን ላይ ከዚህ በፊትም በእንደዚህ አይነት ጥያቄ አለ። ወደ ኋላም ዞር ብላችሁ እዩሽ ውዶቼ፣ ቪዲዮ ከኋላ አለ፣ እሱን የምታዩት ይጠቅማችኋል። ዛሬ መልስላችኋለሁ፣ ችግር የለውም። እሺ ደግሞ ለአረበኛ ምን ቸገራችሁ? ብቻ እናንተ ላይክ እያደረጋችሁ እኔን አበረታቱኝ እንጂ ማለት ነው። እኛ ከተባበርን ብዙ ነገር መስራት እንችላለን። ከማዳም ቤት ራሱ ማውጣት እንችላለን ማለት ነው። እሺ እህቶቼ፣ ስለዚህ ዛሬ ማለት እልዮ፣ ነገ ቡክራ፣ ተነገ ወዳ ባዕድ
ቡክራ ስራ ልጀምር ነው። እብዳ ሸቀል እብዳ ሸቀል እኔ ልስራ የሆነ ነገር አሁን እኔ ልስራ ለማለት ብንፈልግ አነ እሰዊ ለምሳሌ ማዳሞቻችን ጋር ሆነ ሊሆን ይችላል። እናንተ ልታግዙ ብላችሁ ይሄንን ልስራ ብትሉ አነ እሰዊ እንላለን ማለት ነው። ለምሳሌ እንስራ በሚለው አረፍተ ነገር ሰርቼላችኋለሁኝ። ምግብ ልስራ ለማለት ብፈልጉ እሰዊ አክል ትላላችሁ። ላቅርብ ወይም ላዘጋጅ ለማለት ደግሞ እኸጥ ወይም እጀህዝ። ላቅርብ እኸጥ ወይም እጀህዝ። ምግቡን ላቅርበው ወይ ብንል እኸጥ አክል። ምግቡን ላቅርበው ወይ ብንል እኸጥ አክል ወይም ጀህዝ አክል እንላለን ማለት ነው። እንደዚህ ስንላት እሷ አሁን የምናቀርብ ከሆነ አይዋ ጀህዚ ትለናለች። አይዋ ጀህዚ ወይም አይዋ ኸጢ፣ አዎ አቀርቢ እንደማለት ማለት ነው። ለምሳሌ ሻይ ወይም ቡና እንግዳ መጥቶ ሊሆን ይችላል። ላቀርብ ለማለት ብንፈልግ ምን እንላለን? ሻይ ላምጣ ለማለት ብንፈልግ አጅብ ሻሂ እንላለን። ቡና ላምጣ ለማለት ብንፈልግ ደግሞ ወይም ቡና ላቀርብ ለማለት ብንፈልግ አጅብ ጋህዋ እንላለን ማለት ነው። ምሳሌ ስራ ለማለት ብንፈልግ እሰዊ ቀዛ። እራት ለስራ እሰዊ አልአሻ ወይም እሰዊ አሻ እንላለን። እንዲሁም እዚህ ጋር ምሳሌ ፍራፍሬ ላቅርብ ለማለት ብንፈልግ እገጥ አልፈዋከ ወይም እጀህዝ አልፈዋከ ወይም አጅብ አልፈዋከ እንላለን ማለት ነው። ውሃ ላምጣ ለማለት ብንፈልግ አጅብ ሞያ እንላለን። ሳሎኑን ልጥረገው ለማለት ብንፈልግ ወይም ሳሎኑን ላጽዳው እከንሳላ እንላለን ማለት ነው። ወለሉን ልወሉለው ለማለት ብንፈልግ ደግሞ እመስህ አርድየ ወይም እመስህ አርዝ ይላሉ፣ አርድየ ይላሉ፣ ሴራሚክ ይላሉ። ስለዚህ ወለሉን ልወሉሎ ወይ ለማለት ብንፈልግ እመስህ አርድየ ወይም እመስህ አርዝ ብለን እንጠይቃለን። አይዋ መስሂ ከተባል ያለው ወደ ስራችን ማለት ነው። አይዋ መስሂ ማለት አዎ ወልዊ። የሷ መልስ እንደዚህ ከሆነ እኛ ሸቃሪት ቶሎ ብለን ወደ ውልወላችን እንሄዳለን። እሺ ውዶቼ፣ እቃዎችን ልጠብ ለማለት ብንፈልግ እቀስል ሟኢን። ግልጽ ካልሆነላችሁ ይሄ ሁሉም የእናንተ ኮሜንት ነው እህቶቼ። ግልጽ ካልሆነላችሁ ደግሞ አሁንም ኮሜንት ላይ አስቀምጡልኝ እመልሳለሁ ማለት ነው። ቆሻሻውን ላውጣው እጠልዕ ልብሶችን ልጠባቸው እቀስል መላበስ። ልብሶችን ልተኩስ ወይም ልብሱ ልተኩስ እከዊ መላበስ። የነሱ አይዋ ከዊ ከሆነ እንተኩሳለን ማለት ነው። አይዋ ከዊ አዎ ተኩሺ። አሁን አይደለም ቢሉ ለምሳሌ ለኗልሄን ይላሉ ማለት ነው። ለምሳሌ አሁን አይደለም አሁን ሌላ ስራ አለ ቢሉ ለኗልሄን አልሄን ፊ ሹቅልታኒ ይሉናል። ስለዚህ አሁን ሌላ ስራ አለ ማለት አልሄን ፊ ሹቅልታኒ። አይዋ ከዊ ከተባላችሁ መተኮስ፣ አይዋ ቀስሪ ማጠብ። እንደዛ እያላችሁ ስራችሁን በአግባቡ ትሰራላችሁ። እሺ እህቶቼ፣ ላይክ እያደረጋችሁ ነው። ግን እስኪ ያለሁ በሉኝ ካላችሁ አለን እያላችሁ ኮሜንት ላይ ጻፉልኝ ማለት ነው። ለምሳሌ አዎ አሁን ስሪው ብትለን አዎ አሁን ስሪው አይዋ ሰውያለህ። አይ አሁን አይደለም ቆይ በኋላ ብንባል ለባዕደን ሰዊ እያለችን ነው ማለት ነው። እና እኛ ደግሞ እንደዚህ ስትለን እኛ ምን እንላለን? በጣም ጥሩ እሺ እንላለን አይደል? ሙምታዝ ወይም ጠይብ ማለት ይቻላል። ለምሳሌ እዚህ ጋር ህፃን ልጅ ያለባችሁ ናችሁ። እንግዲህ እዚህ ጋር ጥያቄ የጠየቃችሁኝ የኔ ወዶች፣ በዚህ አጋጣሚ የምነግራችሁ ህፃን ልጅ ያለባችሁ በጣም ተጠንቀቁ ማለት ነው። በጣም ከእግዚአብሔር ጋር የእናንተ ጥንቃቄ አለባችሁ። ስራውን ተውት ማለት አሁን እዚህ ጋር እነሱ እኮ ችግር የለውም ሌላ ያዛሉ አይደል እንዴ? ልጅ ይዛችሁ እያለ ሌላ ነገር ያዛችኋል። ልጆች የሆነ ነገር ቢሆኑ ግን ስራ ይዛ ነው አይሉም። ስለዚህ ልጅ የምትይዙ ከፈጣሪ ጋር ጥንቃቄ አድርጉ። እግዚአብሔር ከእናንተ ጋር ይሁን ነው የምላችሁ ቶቼ። ህፃን ልጅ ልጠበው ወይም ልጁን ልጠበው ለማለት ብንፈልግ እቀስል ወለድ። ልጅ እንግዲህ ወለድ ይላሉ፣ በዘር ይላሉ፣
ቤቢም ይላሉ። የልጆች ስማቸው ብዙ ነው። ስለዚህ ቀስል ወለድ ወይም ቀስል ቤቢ ማለት ትችላላችሁ ማለት ነው። ልጁን ላስተኛው እነውም አጥፋል። እንግዲህ አስበው አጥፋል ማለት አሁንም ልጅ ማለት ነው በአረበኛ። ስለዚህ የልጅ ብዙ ስም ነው ያለው በአረበኛ ማለት ነው። እነውም ቤቢ እነውም ወለድ እንላለን ማለት ነው። ልጁን ላስተኛው ወይ ለማለት ብንፈልግ። እንዲሁም ደግሞ ወተት ልስራለት ብንል ለምሳሌ ልጁ እያለቀሰ ሲያስቸግራችሁ ወይም ወተት ርቦት ሊሆን ይችላል አይደል እንዴ? ስለዚህ ለመጠየቅ ብፈልጉ ወተት ልስራለት ለማለት ብፈልጉ ምን ትላላችሁ? እሰዊ ለሐሊብ ትላላችሁ ማለት ነው። ልብሱን ልቀይርለት ለማለት ብፈልጉ ደግሞ እቀይር መላብስ ትላላችሁ ማለት ነው። እዚህ ጋር ደግሞ ለእንግዶች ጭማቂ ላቅርብ ለማለት ብንፈልግ እጅብ አሲር الضيوف እንላለን። ለእንግዶች ጭማቂ ላቅርብ እጅብ አሲር الضيوف ማለት እንግዳ ነው። እሺ የእንግዳ ክፍሉን ላስተካክለው ብንል ረትብ አልመጅልስ። የእንግዳ ክፍሉን ላስተካክለው ለምሳሌ ሰዎች መጥተው ሊሆን ይችላል። እናንተ ላስተካክለው ወይ ለማለት ብፈልጉ ረትብ መጅልስ እንላለን። መጅልስ ማለት እንግዳ የሚቀመጥበት ነው ማለት ነው። እሺ ውዶቼ፣ ሌላው ለምሳሌ ቤት ውስጥ ቤት አጽድተን ሊሆን ይችላል። ሽቶ ወይም እጣን ልናቀርብ ስንል ወይም እናርግ ወይ ቤቱን እንጠነው ወይ ለማለት ብንፈልግ እዚህ ጋር እንግዲህ ታውቃላችሁ፣ በተለይ ሰው ሊመጣ ምናምን ሲሆን ይሄ በጣም ያስፈልጋል እና ወይም ምግብ እንደዚህ በልተው ሲጨርሱ ግዴታ ይሄን እጣን ሽቶ እናደርጋለን አይደል? ስለዚህ እጣን እናርግ ቤቱን እንጠነው ለማለት ብፈልጉ ምን ትላላችሁ በአረበኛ? በኹር አልበይት ትላላችሁ ማለት ነው። እሺ አሁን አደርገዋለሁ ለማለት ብፈልጉ ደግሞ ሀደር አልሄን ሰው ወይ ጠይብ አልሄን ሰው እንላለን ማለት ነው። እዚህ ጋር ደግሞ ምንድነው ጥያቄው? ልትሄጂ ነው? መቼ ትመጣለህ? እንመለስ፣ እናድራለን፣ አንመለስም፣ አታስብ እህቴ፣ ይሄንን ጠቅለል አድርገሽ በአንድ መልሽልኝ ብላለች እህታችን። ስለዚህ ልትሄጂ ነው ለማለት ብንፈልግ ለወንድ ራየህ፣ ለሴት ራይሀ ወይም ራይሀ እንላለን ማለት ነው። የተወሰነ ነው ልዩነት ያለው። ለወንድ ሲሆን ራይህ፣ ለሴት ደግሞ ራይሀ ያኔ የመጨረሻ ህ ሲሆን ለወንድ እዛ ጋር ደግሞ ራይሀ እንላለን ማለት ነው። መቼ ትመጣለህ ለወንድ ሲሆን ምንተ ትጂ። አስተውሉ እዚህ ጋር ለወንድ ሲሆን ምንድነው ምንተ ትጂ፣ ለሴት ሲሆን ደግሞ ምንተ ትጂን። የተወሰነ ቃላት ነው ልዩነቱ። እንመለሳለን ብንርጃ ወይም ንርጃ እንላለን ማለት ነው። እናድራለን ብናውም ለምሳሌ ሰዎቻችን ሌላ ቦታ ሄደው ሊሆን ይችላል። ታድራላችሁ ብላችሁ ለመጠየቅ ትናሙን ምን ተትጁን ትላላችሁ ማለት ነው። እነሱ ደግሞ እዛ ነው የምንተኛው ብሏችሁ ምን እያላችሁ ነው? ብናውም ሂናክ እዛ ነው የምንተኛው እያሉ ነው ማለት ነው። አንመለስም ማነርጃ። ቅድም እንመለሳለን ብንርጃ ብያችሁ ነበር። እዚህ ጋር ደግሞ አንመለስም ማነርጃ፣ ያኔ ማን ብቻ ነው የጨመርንበት ማለት ነው። አታስብ ለወንድ ላትፈክር፣ ለሴት ደግሞ ላትፈክሪን፣ አይዞሽ፣ ማዕልሽ፣ እስፕሪ ወይም ማዕልሽ እንደዛም ይላሉ። ደግሞ አንዳንዴ አላህ ያኔክ ለሴት ሲሆን ደግሞ አላህ ያኔኪም ይላሉ ማለት ነው። ለብዙ ሰው ሲሆንም አላህ ያኔኩም ይላሉ ማለት ነው። እዚህ ጋር እየተማታ ነው እየመታት ነው አትማታ የሚለው በአረበኛ ግለጭልኝ ብላለች እህታችን። እየተማታ ነው ጃሊስ ተሃዋሽ። ለምሳሌ እየተማታ ነው ጃሊስ በቃ ይተሃዋሽ ማለት በቃ እየረበሽ ነው እየተማታ ነው ማለት ነው። ይጥረብ ጋዴ ይጥረብ እየተማታ ነው። መተኝ ለማለት ደግሞ ጠረብኒ መተት ጠረብሃ እንላለን ማለት ነው። ለሴት ሲሆን ደግሞ ለምሳሌ እየተማታይ ነው ለማለት ጃልስ ትተሃወሽ እየመታት ነው ይወጋሃ። አትማታ ለማለት
ብንፈልግ ለምሳሌ ልጅና ልጅ እየተማቱ ሊሆን ይችላል። አትማታ ለማለት ብንፈልግ ላትተሃወሽ እንላለን። ወይም ለሴት ደግሞ ላትተሃወሽን፣ አትማቺ፣ ላትተሃወሽን እንላለን። ለወንድ አትረብሽ፣ አትዘጭ። ለሴት ላትዘጭኒ እንላለን ማለት ነው። እዚህ ጋር ደግሞ ምንድነው ያልሽኝ አልገባኝም፣ ለመጀመሪያ ጊዜ ነው፣ እንደገና ስራ ላይ ነኝ፣ ወይም ግዴታ፣ ይህን ጥቅልል አድርገሽ መልሽልኝ ብላለች እህታችን። እንግዲህ ምንድነው ያልሽኝ አልገባኝም ለማለት ብንፈልግ እሽ ጉልትኒ ማፋህምት እንላለን ማለት ነው። ለመጀመሪያ ጊዜ ነው ለማለት ብንፈልግ አወል መራ፣ ይህ ማለት ለመጀመሪያ ጊዜ ነው እንደማለት ነው። እንደገና መረታኒ፣ ለምሳሌ እዚህ ጋር አረፍተ ነገር ስሰጣችሁ እንደገና አዝጂ ብትባሉ ነድፊ መረታኒ። እንደገና ማለት ምን ማለት ነው? መረታኒ። ለምሳሌ እንደገና አዝጂ ነድፊ መረታኒ፣ ወይም ጅቢ መረታኒ፣ እንደገና አምጪ። እንደዚህ ይሄን እንደገና የሚለውን በዚህ መንገድ ላይ ይጠቀሙታል ማለት ነው። ስራ ላይ ነኝ፣ አነ ጋድሽ ተቀል፣ ስራ ላይ ነኝ፣ በቃ ጋድሽ ተቀል፣ ጋድ አሽተቀል እየሰራሁ ነው እንደማለት ነው። ግዴታ ደግሞ ላዝም ነው። ለምሳሌ በዚህ አረፍተ ነገር ብንሰራ ዛሬ ግዴታ ብሬን መላክ አለብኝ ብንል اليوم لازم احول راتبي اليوم لازم احول راتبي እንላለን ማለት ነው። እንዲሁም ዛሬ ግዴታ ልብስ ማጠብ አለብኝ ብንል اليوم لازم اغسل ملابسي ወይም اليوم لازم اغسل ملابس። በቃ ግዴታ ነው ላዝም ነው። እሺ ቁም ነገር ነው ለማለት ንገሪ ብላለች። ቁም ነገር ስድቅ ስድቅ ይሄ ቁም ነገር ነው። በቃ እየቀለድኩ አይደለም፣ ቀልድ አይደለም ነው ስድቅ ተራ ማፋክ ይላሉ። ማፋክ እየቀለድኩ አይደለም። ሀለ ከለም ወይም ሀለ ስድቅ እንደዛ ነው። እሺ ሰድቅ ደግሞ ጓደኛ ነው። ይሄ ሰድቅ ራሱን የቻለ ቋንቋ አለው፣ እሱም ጓደኛ ለማለት ነው። እና ሙዶቼ በዛሬ ቪዲዮ እንግዲህ ጥያቄያችሁ የተመለሰላችሁ ይመስለኛል። የዛሬ ቪዲዮ ይሄ ነበረ። ስላዳመጣችሁኝ አብራችሁ ስለነበራችሁ በጣም አመሰግናለሁ። አሁንም ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ። ስለታበረታቱኝ በጣም ነው የማመሰግናችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።